ሲጀመር አንተ እኮ ከሞቱ ሰዎች አንደኛው እግዚአብሔር ሲያስመልጥ አንተ ካበረ ሬቱሪ ግዶ ሚቲያ ማጋኑ ሉጡበ ሲሄወት ትልቅ ለእግዚአብሔር ኪዳን ልትገለጥ ነውና ማጋኑ ያ ሃራ ባንዶረ ቻዋ ሁላቶራት አሁን አንተን ተከትሎ እነ ኤልሳ ይወጣሉ። አሜን ሲደልሳው ሁልታ ከመሮስ ኮበራሃዳ አንተን ተከትሎ እነ ኤልሳዎች ይወጣል። አሜን አታሩ ሲደ ማጋኑ ኦሶ ሁልታ አሜን አይነን ጀፕለስ ተወጣቻ አሜን ተቀበል ብሎኛል ከዚህ በፊትም ይብሎኛል። አንተው የተያዝክበት ሁኔታ አይቻለው ሶስት ነገር ነው። አንደኛ ሰው በማጣት ሁለተኛ ሄደ የሚታርፍበት ቦታ ማጣት ባይዘው አንተ አዲስ አበባ መግባት አስባል። አዎ አስበናል። አሁን በዚህ ምሽት ፈርሚያለሁ። ትኬት ማለት የመውጫ ትኬት ነው። አሜን ተቀበል። ለዚህ ዓመት የተቀጠረው በቤተሰቦቹ ላይ እዚህ አሜን እያልክ ተሰብሮ አሜን እግዚአብሔር ሰው ምስክር እንደሆነ ልንገሪ። እሺ ባለፈው ፋሲካ አካባቢ የሆነ ኮንፈረንስ ስላለ አዲስ አበባ ጠራውኝ። ከዛም በኋላ እግዚአብሔር ማታ መጥቶ አትሄድ እኔ እስከሚፈታኝ ድረስ ጠብቂ ስል ከዛም በኋላ ጠብቄ ነው አለው እስከዚህ ድረስ። ወይኔ ለጌታ ክብር ይሁንልታ። ተመሻካታያ እነሱ እንደዚህ ስለኝ ከዛ በኋላ መስለምን በጣም ብሎ እነሱ ወደ እኔ ስደውል እኔ ደግሞ በቃ እግዚአብሔር ትንሽ ጊዜ ቆይ ብሎኛልና ከዛም በኋላ ይመጣለሁ እግዚአብሔር ዳመና አይቼ እወጣለሁ ብዬ ለዛ ነው ዘጋው። ቆይ ሞቲካላስና እኔ አሁን ቲኬት እኮ ቆርጫለሁ። አሜን ያ ቲኬት የታኛው ወይኔ ቲኬት ሰጥቻለሁ። አሜን አራሱን አሜን ሲሉን ለምን አትለኝ? ስፒሪቹዋል ሳይድ ይባላል። መንፈሳዊ አቅጣጫ ይባላል። በመንፈሳዊ አቅጣጫ መራመድ ከማችልበት ራመድ። ማጋኑ ድገምና እግዚአብሔር በልልኝ። ማጋኑ አንተ በሰጋበትም በፈራበትም ማሶጦ ነው ያዶጦ ነው በዛ ቦታ ነው የሚያስደንቅህ። አሜን ወላማላ ኢሲሳይ አሁን እየጨነገፈው የሰቅም ስጥና አሴቂኑ ስጥና ነው ሮቦትን የሚያፈጥን አይቻላው ሮቦት ራከዳ ጋናላ ኦሞ ባይዘው ይሄ ላንተ ዩኒካ አተራ ትምህርት እንደሆነ ነው። ሮሶ ካይራ በል የተደረገ ነገር አለ። ጀምሬ የተነገበ ነገር ምንድነው? አምልኮ ስፍራው ቤተክርስቲያን ከጀምሮ ሁለት ጊዜ የአምልኮ ስፍራ ቤተክርስቲያን ጀምሮ ፈርሶለታል። ሁለት ጊዜ ጌታ ልክ ነው። እሺ ሁለት ጊዜ የፈረሰው ኩምባ ካታሊካዬ ሁለት ጊዜ የጨነቀው የመጨረሻ ነው። ሶስተኛው የሚገርም ነገር የተበላሸው የሚያስቀና ሮቦት አሜን እንጋ ተፈጸመ ሆነ ዘማሪ ያልኩት ይሻል ባክ እጆ ያንገባተ ምን ተሶኮ ደናየት ቆንሶሬ ታይደበ አይ ሚለሶ አፈሙሪ ነው ሚለስ ታይደበ ማጋዱ አተጆራ አለ ካይ ሚልዮ አለ ቆንሶሬ አማዶ ታይና ጎልደ ቱንጌ ጨያ ዶሞይ ቱጊ ኤልያስ ከሚባል ስም ጋር የተገናኘ ወይ ሰው አለ? ኤልያስ የኔ ፋዘር ነኝ። የኔ ፋዘር ነው። አሜን። እግዚአብሔር አምላክ እንዳሊፍ የሚገርም ነገር ማጋኑ ታገክ አሜን ሄና ኮምባራ ሱፕራና እሺ አሁን ጌታ ለመቀበል ፍቃደኛ ሆና የመጣች ትይያለሽ። ሌላም አለ ውጡ ወደዚህ መድረክ እዚህ ጋር ሁኑሽ። ጌታን ለመቀበል ጠጋ በልልኝ ማቺ ሸማ ባሉን ኩራ ሀናን ጋር ነጎታ ሰቅኒቲቾ ባሉን ኮንጋ ነጎታ